ልዑል አብርሃምን እንዴት አያችሁት? የእውነት ቆርጥ አባቱ መሳይ። ወይኔ እንዴት አባቱ እንደሚያምር እንግዲህ ስሙን በይፋ ባይናገሩም ለአብርሽ አባትየው ልዑል አብርሃም ይባላል ብሏል። ግን አያችሁትኝ ቁርጥ የአባቱ ልጅ በቃ ምንም ሩቲን እኮ ምንም ነገር ሩታ አይመስል፣ ሁሉ ነገሩ አባቱ ነው የሚመስል። ጽጌ ግን ትለያለች የእውነት ከልቧ ሰው አስባችኋል? በቃ ከሩት ጎን እንደ እህት እንደ ብዙ ነገር ሆና እኔ ሩት ግን አማረባት። ኦማይ ጋድ እንደዚህ በቃ ድርብብ ምናምን አለች። እኔ የፀጉር ስታይሏ ይሆን አላውቅም፣ እየምር ወፈረችብኝ ወይስ አብርሽ ከጎኗ ስለሆነ እኔ እንጃ። ብቻ ሩት በጣም ነው ያማረባት፣ ውፍር ምናምን አለች። የኔ እናት እንደዚህ ምር ብሎባት እንድናይ ነበር የምንፈልገው። ኦማይ ጋድ እና ሩትዬ እንደዚህ ስላማረባት ደስ ብሎናል። ጽጌ ደግሞ በቃ እንደ ብዙ ነገር ከሩት ጎን ሁና ነገራቶችን በዚህ ልክ ልጇን እቅፍ አድርጋ ምናምን ስታስተኛ ስታለባብሰው አያቸው። በቃ ታናሽ እህት በሏት ለሩታ ጽጌ ታናሽ እህቷ በሏት። እኔ በጣም ነው ደስ ያለኝ። እውነቴን ነው የምላችሁ፣ ጽጌ ትለያለች። እኔ እንደውም ዳኔን ነበር የጠበኩት። ትናንት ቪዲዮ ሰርችላችኋለሁ። ማርክ እንደዛ ስለጠፋ ነገራቶች እንደዚህ የተበላሹት ማርክ ስለጠፋም ሁሉ ይመስለኛል። ግን በዚህ መሀል ጽጌ መታ ነገራቶችን እያበረደቻቸው ነው። ሩትዬ ግን ልጇን እንዴት በስስት እንደምታዩ አብረሽ ወደዛ ወደዚህ ይዞት ሲዞር ትከተለዋለች። በቃ የእናትነት እንዴት ነው እናት ስትሆን እኮ ነው የምታውቁታል። የእውነት ሁላችንንም የእናትነትን ማዕረግ ይስጠን ፈጣሪ። አሚን በሉሽ። የልጅ ምናምን ምረቃን አይናቅም እና እኔ በጣም ነው ደስ ያለኝ። እንግዲህ አብርሽ እኔ ጋ ልዑል አብርሃምን የእውነት ግን ስሙ ተመችቶኛል። ልዑል አብርሃም ደግሞ የአባቱ ስም ጋር በጣም ነው የሚሄደው፣ በጣም ነው የሚገጥመው እና ያው እንግዲህ ሴት ሆናላት ቢሆን ሩታ እህኔ ማች እያለበሰች መከራዋን ትበላ ነበር። አሁን አባቱን መሳይ ልጅ ወልዳ በቃ ብቻ ስላየነውም ደስ ብሎናል። እንደዚህ ያው በቃ የልዑል አብርሃም እንግዲህ ሄደግ እያለ ያው አክተር ነው የሚሆነው ታውቃላችሁ። እንደውም ጽጌ ምን እንዳለችው ታውቃላችሁ? ትንሹ ግሬስ። ይሄ ግሬስ ግን ከሮያል ፋሚሊ የመጣ ያው የፉክክር እንትን ቢሆንም ግሬስነቱ ተመችቶኛል። አብርሽ ግሬስ፣ ሩታ ግሬስ። ይሄ በጣም ደስ የሚል ሎጎ ይመስለኛል። እስኪ እናንተ የተሰማችሁን የአብርሽን እና የሩታ ልጅ ስላያችሁ፣ በዛ ላይ ጽጌ ከጎናቸው አብራሁና በዚህ ልክ ስላያችሁ ደስ ያላችሁ፣ እስኪ ሀሳባችሁን ኮምቱልኝ፣ ሀሳባችሁን አሳውቁኝ። እና ሁሉም ነገር አልፎ ሄርሜላ ጠፋች። እንደውም እኔ ሄርሜላ ራሴን ላጥፋ ምናምን እንዳትል እያልኩ ፈርቼላችሁ ነበር። ጠፋች። ምን ውጧት ይሆን? ምን በቅታት ይሆን? ትናንት ያንን የመሰለ ቪዲዮ አይታ ዛሬ ደግሞ አብርሽ ልጁን አቅፎ ምናምን ከሩታ ጎን ቆሞ ምናምን አስባችሁታል? የእውነት ሄርሜላ የለችም ነው የምላችሁ። መኑኝ በህይወት የለችም። ሄርሜላ በህይወት ብትኖር ኖሮ እኔ ታሪክ ይፈጠር ነበር። በኡታ ማለት ነው። በኡኡ በማለት በቃ አገሩን ትረብሽ ነበር። ምን ሆና ነው ታዲያ ብትሉ ታማለች። ሄርሜላ ጤነኛ አይደለችም። በትናንትን ቪዲዮ ከራሷ ጋር አይደለችም። መመኑ ብቻ ሄርሜላን ባለችበት ሰላም ትሆን፣ ሩታና አብርሽም ባሉበት ይቀጥሉ አይደል እንዴ? ወደፊት ደግሞ የጽጌና የዳኔ ልጅ ማየት እንፈልጋለን። በቃ እነ ሩትና አብርሽ ቀደሟቸው። ጽጌና ዳኒ ግን ምንድን ነው ይሄን ያክል? በቃ አሁን ዘመኑ እኮ ብዙ ነገር ነው እየተፈጠረ ነው ያለው።
ስለዚህ ሩትና አብርሽ በቅርብ ተገናኝተው በቅርብ አሁን ልጅ ወለዱ። ዳኒና ጽጌ የመች የጥንቶቹ እኛ ሳንወለድ ብሉት እኔ ዳኒና ጽጌን እኮ ሳልወለድ ነው የማውቃቸው። እና በቃ ዳኒና ጽጌም ልጅ ውለዱ፣ በቃ ይጋቡልን። ሰርጋቸውን ደግሞ እንዲሁ ልክ እንደ አብርሽና እንደ ሩታ በዱባይ ያደርጉ። እንደኔ እስኪ የዳኒና የጽጌ መልካም ምኞታችሁን መግለጽ የምትፈልጉ ሀሳባችሁን አሳውቁን። አብርሽ ግን የእውነት የሚያምርበት ከሩትና ከልጁ ጋር ሲሆን ነው። በቃ የሆነ ውበት አለው። ሄርሜላ ጋር ምንም አያምር። ገና ምን የሌለው ምን ነው ይባላል እኮ ትረቱ ጠፋብን። ሩታ ጋር እኮ ቢያንስ ልጅ ወልደዋን ሌላ ሶስተኛ ፋሚሊ ሌላ ሶስተኛ ነገር አላቸው። አስባችሁታል? ሄርሜላ ጋር ገና አልተጋቡ ምን አላሉ። እንደገና ሀብሎ መጀመር ነው ሄርሜላ ጋር የሚሆንበት። እውነቴን ነው የምላችሁ። ሩታ ጋር ግን ከአንድም 2 3 ሆነዋል። አለቀ። ሁሉም ነገር ያለቀለት ነው ሩታ ጋር ያለው ነገር ማለት ነው። ሄርሜላ ጋር ግን ከሆነ ሌላ አሁን ሽማግሌ መላክ ያስባችሁታል? አብርሽ እንደገና ለሄርሜላ ቤተሰብ ሽማግሌ መላክ፣ ከዛ ሽምግልናዎቹ ምን አሉ ምናምን ሌላ ቀጠሮ ምናምን፣ ከዛ ሰርጋችን የት ይሁን ምላሻችን አስባችሁታል? በዚህ ውጣ ውረድ ውስጥ ሩታና አብርሽ አብረው ከሆኑ ግን 4ኛ 5ኛ ልጅ ይወለዳል። እውነቴን ነው የምላችሁ። የልዑል አብርሃም እህት ወንድም 2 3 ይወለድበታል። ስለዚህ ሄርሜላ ጋር አብርሽ እንትን ማለት ትቶ ሩት ጋር ነገራችን በቃ በዚህ መንገድ ይቀጥሉልን። ተመችቶናል እኛ። ጽጌ ደግሞ የሄደችበት መንገድ ሁለታቸውን አብረው እንዲሆኑ ያደረገችበት መንገድ በጣም ነው የወደድኩት እና እንደኔ ደስ ያላችሁ እስኪ እናንተም ሀሳብ አስተያየታችሁን እናስቀምጡልን። ለሩታም ለጽጌም ለልዑል አብርሃምም ያላችሁን ሀሳብ እድግ በልን። መመረቅ ትችላላችሁ። ህፃን ልጅ ነው ምንም አያውቅም። እንግዲህ ከአሁኑ ትንሹ ግሬስ ነው መጥቶላችኋል። ግሬስ ልዑል እንግዲህ የምትሉትን ነገር እስኪ 1 2 በሉትኝ። ያው እያደገ እንደ አባቱ በጥባጭና ረባሽ አስቸጋሪ ልጅ እንደሚሆን አልጠራጠርም። እውነት ነው የምላችሁ። በጣም አስቸጋሪና ረባሽ ልጅ ነው የሚሆነው። እና እስኪ እናንተም የተሰማችሁን ሀሳብ አስተያየት ካለ ኮሜንቱልኝ። እኔ ግን ነገራቶች እንዴት እንደሚሄዱ ታውቃላችሁ? አሁን አብርሃም አቤላንም ስለተቆጣው ሄርሜላንም ስለከዳተኝ ሁለታቸው ሌላ ታሪክ ሊፈጥሩ ይችላሉ። ማንናማ አቤላና ሄርሜላ ወይ አብረው ሊሆኑ ይችላሉ ሊቀጥሉ፣ ወይ ደግሞ ሩትና አብርሽን የሚያለያዩበት መንገድ ሁለት ሆነው የማይገቡትና የማይፈነቅሉት ድንጋይ አይኖርም። ስለዚህ ሩትና ሁላችሁ እነ ሩትና አብርሽ ከአቤላና ከሄርሜላ መጠበቅ አለባችሁ። የእውነት ጠበቃ ያስፈልጋችኋል። ከሁለቱ ተንኮለኞች ለመጠበቅ የሆነ ጠበቃ ያስፈልጋችኋል። እመኑኝ አብርሽና ሩታ። ከዛ በኋላ እናንተ ህይወታችሁን ቀጥሉ። በቃ እኛም ደስ ነው የሚለን። ለልዑልም ሌላ እህት ሌላ ወንድም አምጡለት። በቃ ነገራቶች እንደዚህ ያሉ ይቀጥላሉ። እና የዛሬ የነበረ ቆይታ ይህን ይመስል ነበር። እስኪ እናንተ የምትሰማችሁ ያለውን ነገር ኮሜንት ላይ። በቀጣይ እንግዲህ በአሪፍ ነገር በአሪፍ ቪዲዮ እስከምንገናኝ ያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ሁላችሁንም ወልድ ነው ማለቃችሁ። እንግዲህ የአብርሽን ልጅ ስላያችሁ ሁላችሁም በእርግጠኝነት ያው ደስተኛ ሆናችኋል ብዬ አስባለሁ።
ያው አብዛኞቻችሁ ኮሜንት ስለ ልዑል ኮመታችሁ ምናምን ነበር እና ይመቻችሁ። እኔም ደስ ብሎኛል የእነ አብርሽ ልጅ ስላየሁኝ። ፈጣሪ እያሳደገላቸው ሩትና አብርሽ አብረው የሆኑ ሩትም በቃ በዚህ ልክ ውበቷ የተመለሰው አብርሽ ጋር ስትሆን ነው። ይሄ በቃ ለምን ይካዳል? እውነታው ነው። ስለዚህ እንደዛ ነው ያለው ነገር። መልካም ጊዜ ይሆንላችሁ።